ከዛ እዚህ ጋር ከገባችሁ በኋላ የትምህርት ቤታችሁን ፖርታል አሁን ተከፍቶልናል። የትምህርት ቤታችን ፖርታል ሲከፍት ሎጊን ነው የምናደርገው። ዩዘርኔም እና ፓስወርድ ልናስገባ ነው። ስለዚህ ለማስገባት በቀኝ በኩል ከላይ 3 መስመሮች አሉ እዚህ ጋር ያሉት ማለት ነው። እንዲህ የሚታዩአችሁ ከሆነ እነሱን ትጫናላችሁ። እነሱን ከተጫናችሁ በኋላ እዚህ ጋር ዝርዝሮች ያመጡልናል። በፊት ተማሪ ስንመዘግብ ኦንላይን አድሚሽን የምትለውን እንጫን ነበረ። እሱ ማንኛውም ሰው ዩዘርኔም እና ፓስወርድ ሳይኖረው መተግበር የሚችለው ተግባር ናቸው እዚህ ጋር ያሉት እንደ እያንዳንዳቸው። እኛ ግን አሁን ዩዘርኔም እና ፓስወርድ ስለሚያስፈልገን ቅድም ያልኩትን ተግባር ለማከናወን ሎጊን እንለዋለን ማለት ነው። ሎጊን የምትለውን ከታች ያለችው እንጫናለን። ከዛ ሎጊን ስንለው ዩዘርኔማችሁን አስገቡ ይለናል። አሁን ዩዘርኔማችንን እናስገባ ነው። ሁላችሁም የየራሳችሁ ዩዘርኔም እና ፓስወርድ ብያችኋለሁ የተላከላችሁ ይኖራል። እሱን ነው የምታስገቡት። ኮፒ አድርጋችሁ ማምጣት ትችላላችሁ። ይሄንን ላስገባ። ዩዘርኔም አስገብቻለሁ። ከዛ ኔክስት ትሉታላችሁ። ከዛ እዚህ ጋር ፓስወርድ አስገባ ይለኛል። እሺ ፓስወርዴንም ላስገባ ነው። ፓስወርዴን ላስገባ። ፓስወርዴን አስገብቻለሁ። ከዛ በኋላ ኮንቲኒው የምትለውን ትጫናላችሁ። ኮንቲኒው የምትለውን ስትጫኑ ይሄው ወደ ውስጥ አስገብቷቸዋል ማለት ነው። ዩዘርኔም እና ፓስወርዳችን ልክ ከሆነ በዚህ መንገድ ወደ ውስጥ ሊያስገባን ይችላል ማለት ነው። ከዛ የምናከናወናቸው ተግባራቶች እንዳለ የምናገኛቸው በግራ በኩል ሊስት የተደረጉ አይከኖች አሉ። እነዚህ አይከኖች እያንዳንዳቸው ምናልባት ስልካችሁን ሮቴት አድርጋችሁ እንትን ብትሉት አይከን ብቻ ሳይሆን ስያሜውን ያመጣላችኋል። ሮቴት አድርጌ ላሳያችሁ። ይሄው ሮቴሽኑን ወይም የስልካችሁን ፖርትሬት ታበሩትና ስታዞሩት ያው በግራ በኩል እንዳያችሁት ስቱደንት፣ ቲቸር፣ ትራንስፈር፣ አካዳሚክ፣ ሌሰን ፕላን የሚሉ ነገሮችን አምጥቶልናል። ግን አሁን በቀላሉ እንድንረዳው ይሄ በግራ በኩል ከሚሆንብን እዚች ጋር ከላይ የክሮማችን ወይም የብሮዘራችሁ እዚች ጋር 3 ነጠብጣቦች እዚህ ጋር የሚታዩአችሁ ከሆነ እነሱን ነጠብጣቦች እንነካለን። ለምንድን ነው እንዲህ የምንነካው? ዙም ለማድረግ ነው። ምናልባት በደንብ ላይ ይታየን ይችላል። ዙሚንጉን ትንሽ ከፍ እናደርገዋለን። ከፍ ስናደርገው በዚህ አይታችሁ እንደሆነ በግራ በኩል ልጅ ተደርገው የነበሩ ነገሮች እንዳለ ጠፉና የት ሄዱ? እዚች ጋር ከስር ሜኑ የምትለው ታያችኋለች። ከስር ይሄው ምልክት አድርጌ ላሳያችሁ። ሜኑ እችኛዋ ማለት ነው። ሜኑ እሷ ጋር ነው የገቡት። ስለዚህ እሷን እንጫናለን። ሜኑ የምትለውን ስንነካ ያው ሁሉንም ነገሮች እዚህ ጋር አምጥቶልናል። አሁን የምናየው ማርክ ማስገባት ስለሆነ ወደ ዋናው ስራ ስንገባ ማርክ የምትላለች መጨረሻ ላይ ማለት ነው። እዚህ ጋር ካሉ ሊስቶች ውስጥ መጨረሻ ላይ ቹት ማርክ የምትለውን እንነካለን። ማርክ የምትለውን ስትነኩ ማርክ ዲስትሪቢዩት ማድረግ ነው የምትፈልጉት። ማርክ ኮንቲኒስ አሰስመንት ነው አድ የምናደርግበት ማለት ነው። እዚህ ጋር የተማሪዎችን የሁሉንም ውጤት ወይስ ሴሚስተር ሪዛልቱን ማየት ነው የምትፈልጉት የሚል አማራጭ ይመጣል። መጀመሪያ እኒህ ነገሮች ከመስራታችን በፊት ምን ማድረግ አለብን? ኮንቲኒስ አሰስመንት ከመሙላታችን በፊት ወይ ማርክ ከማስገባታችን በፊት ማርክ ዲስትሪቢዩት ማድረግ መቻል ይኖርብናል። የክፍል ስራ ስንት ነው የምሰጠው፣ የግሩፕ ስራ ስንት ነው የምሰጠው የሚለውን ነገር መስራት ይኖርብናል። እኔ ከዚህ በፊት ለሙከራ እዚህ ጋር የሰራኋቸው ነበሩ። እነሱን አሁን በዛውም ምናልባት በዱፕሊኬት ሊሆንባችሁ ይችላል እንደዚህ ስታስገቡ፣ ወይም ያልፈለጋችሁት ነገር ሊገባ ይችላል። እነሱ ነገሮች እንዴት ነው ዲሌት የምታደርጉት ኤዲት የምታደርጉት የሚለውንም እኔ ማለት ነው። እዚች ጋር 3 ነጠብጣብ አለች መጨረሻ ላይ። ለምሳሌ 2 ዲስትሪቢዩት ነው ያደረኩት እዚህ ጋር። አሁን አንደኛው ለአምስተኛ ክፍል ለሴክሽን 4 ለሚባለው 5ኛ ክፍል ሴክሽን 4 ለሚባለው በሁለተኛ ማነው ፈርስት ሴሚስተር ላይ ፕሬስ ያልኩት ያው ፕሬዘንቴሽን ለማለት ነው። እኔ በቀላሉ ስለምረዳው ችግር የለውም። እናንተም በፈለጋችሁት እንት ማለት ትችላላችሁ እናንተ በምትረዱት መንገድ። ከዛ ግሩፕ አለ
ቫሊዩዋቸው ከ15 ከ10 ብዬ አስቀምጫለሁ። ምናልባት አሁን እነዚህን ዲሌት ማድረግ ፈልግ እዚች ጋ ያለችውን 3 ነጠብጣብ ነካለሁ። ከዛ ኤዲት ማድረግ ብትፈልጉ ኤዲት ማርክ ዲስትሪቢዩሽን የሚላለ፣ ዲሌት ማድረግ ብትፈልጉ ዲሌት የሚለውን ትነካላችሁ ማለት ነው። ዲሌት አልኩት። አንዱን ልደልትና አንዱ ይቀመጥ፣ ችግር የለውም። ምን ነው የደለትኩት? ፕሬዘንቴሽን የሚለውን ደልቻለሁ ማለት ነው። ይኸው ዲሌት ትሉታላችሁ። እሺ ኦልሬዲ ዲሌት ስለሆነ ዲሌት ማድረግ አትችልም ብሎኛል። ለምን? ኦኬ መልካም። እሺ ሲስተሙ ዲሌት ማድረግ አትችልም ብሎኛል። ምናልባት ትላንት ምናምን ስሞክር እየደለትኩ ነበረ። አሁን ምናልባት ሲስተሙ እየተስተካከለ ከሆነ አላውቅም። ለማንኛውም ግን እንዴት ነው አዲስ አድ የምናደርገው የሚለውን እኔ ከላይ አድ ማርክ ዲስትሪቢዩሽን የምትላለችን እሷን እንጫናለን። ከዛ በዚህ በቀኝ በኩል መጣውላችኋል እናስገባለን ማለት ነው። እዚህ ጋር ምንድነው የምናስገባው? ፕሮግራማችን ምንድነው? ናይት ነው ሬጉላር ነው? ሬጉላር ከሆናችሁ ሬጉላር፣ ናይት ከሆናችሁ ናይት። እሺ ግሬድ ስንት? ግሬድ እዚህ ጋር የሚያመጣላችሁ ቅድም እንዳልኳችሁ አድሚኑ አሳይን ባረገላችሁ ክላስ ነው ማለት ነው። እሺ በምትገቡበት ክላስ እኔ አሁን 5ኛ እና 6ኛ ክፍል ነው የምትገቡት ተብዬ አሳይን ስለተደረኩ የሚያመጣልኝ 5 እና 6 ነው ማለት ነው። ስለዚህ እኔ 5ኛ ክፍል ነው የፈለግኩትኝ። ከዛ ሴሚስተር ፈርስት ሴሚስተር፣ ሰከንድ ሴሚስተር ፈርስትን ነው የፈለግኩት። ሰከንድን ከፈለጋችሁ አካዳሚክ ይር ራሱ ይሞላላችኋል። ከዛ ሴክሽን 4 ከ5ኛ ክፍል ሴክሽን 4 ነው የምትገባው ተብያለሁ፣ አሳይን ተደርጊያለሁ። ስለዚህ ሴክሽን 4 የምትለው ነካለው። ሳብጀክት ምንድነው የምታስተምረው? ማቴማቲክስ ነው የማስተምረው፣ እሱም አሳይን ስለተደረኩ ነው። ከዛ እዚህ ጋር ታይፑን አስገባ ይለኛል። ኤግዛም ነው አሳይመንት ነው ወይስ ሌላ ነው? ደስ ያላችሁ ማለት ነው። እኔ ለምሳሌ አዘር ልበለው፣ ሌላ ነው የማስገባው። ምንድነው ካለኝ የፈለጋችሁትን ለምሳሌ ክላስ ወርክ ሊሆን ይችላል። ክላስ ወርክ እሺ። ከዛ ማርክ ቫልዩ ስንት ነው? ማርክ ቫልዩ ምናልባት አንድ ፎቶ አሳያችኋለሁ። ይሄ ማለት በአዲስ አበባ ትምህርት ቢሮ የተዘጋጀ በየክፍል ደረጃው የማርክ ዲስትሪቢዩሽን እንትኑ ቫልዩ ተልኳል። የክፍል ስራ ከስንት ነው ከ1 እስከ 3ኛ ክፍል ላሉት ምናምን የሚል ነገር የጋራ ስለወጣ እሱን ፎቶውን ምናልባት ወደ መጨረሻ ላይ ልክላችኋለሁ። ስለዚህ አሁን ክላስ ወርክ ከስንት ነው? ከ10 ከሆነ በሴሚስተሩ 10 ብዬ ጽፋለሁ። ከዛ 10 ብዬ ከጻፍኩ በኋላ እዚች ጋር ከስር አድ ማርክ ቫልዩ የምትላለች እቺት እዚች ጋር ማለት ነው የምትታያችሁ ከሆነ እቺት አድ ማርክ ቫልዩ የምትለው እቺኛው እዚህ ጋር ያለችው ማለት ነው። እሷን እንጫናታለን ማለት ነው። ከዛ ይሄው እንደምታዩት እዚህ ጋር የቱ ጋር ጨምሮልኛል? ክላስ ወርክ የምትል ይሄው እዚህ ጋር ጨምሮልኛል። ከስንት? ከ10 ለስንተኛ ክፍሎች ነው ይሄንን ነገር ያዘጋጀሁት? ቅድም እንዳልኳችሁ ለ5ኛ ክፍል ለሴክሽን 4ዎች ነው። ስለዚህ በየሴክሽናችሁ ሁላችሁም እንደዚህ ነው ማድረግ ያለባችሁ። አሁን ዲስትሪቢዩት ማድረግ ችያለሁ ማለት ነው። መጀመሪያ ዲስትሪቢዩት ሳታረጉ ግን ኮንቲኒየስ አሰስመንት መሙላት ስለማትችሉ ነው ቀድሜ አድ ማርክ ዲስትሪቢዩሽን ሄድኩት ማለት ነው። መጀመሪያ ዲስትሪቢዩት ማድረግ አለብን። ምክንያቱም ኮንቲኒየስ አሰስመንት ላይ እጂ ለሙላ የተማሪ ምንድነው የምትሞላው አይታወቅም። ምክንያቱም መጀመሪያ ዲስትሪቢዩት ስላላረኩት። ዲስትሪቢዩት አድርጋችሁ ከጨረሳችሁ በኋላ ምንድነው የምታደርጉት? ድጋሚ እዚች ታች ሜኑ ላይ ይገባለሁ። ቅድም ያሳየዋችሁ ሜኑ ላይ እዚች ጋር ማለት ነው። እሷችን እንነካትና ድጋሚ ቅድም ወደ ነበርንበት ወደ ማርክ እንሄዳለን። ይሄው ማርክ ላይ ገባው። አሁን ዲስትሪቢዩት አድርጌያለሁ። ኮንቲኒየስ አሰስመንት ለሞላ ነው ማለት ነው። ኮንቲኒየስ አሰስመንት የምትለውን እነካለሁ። ኮንቲኒየስ አሰስመንት የምገባባቸው ክፍሎች እንዳለ ተቀምጠዋል። ሰከንድ ሴሚስተር ፈርስት ሴሚስተርም ጭምር ማለት ነው። ይሄው ሰከንድ ሴሚስተር ግሬድ 5 ሴክሽን 4፣ ግሬድ 5 ሴክሽን 4 ፈርስት ሴሚስተር፣ ግሬድ 6 ሴክሽን ዲ ሰከንድ ሴሚስተር፣ ግሬድ 6 ሴክሽን ዲ ፈርስት ሴሚስተር እኒ ተቀምጠውልናል። ራሱ ሲስተሙ ነው የሚያስቀምጥልን። ሲስተሙ ስንል መጀመሪያ አድሚኑ አሳይን ባረገ መሰረት ማለት ነው። እኛ አይደለንም ይሄን የምንሰራው። አሁን ኮንቲኒየስ አሰስመንት ነው መሙላት የፈለኩት። የማንን? የ5ኛ ክፍሎችን ሴክሽን 4ዎችን ፈርስት ሴሚስተር ማርክ ነው መሙላት የፈለኩት። ስለዚህ እዚች ጥግ ላይ 3 ነጠብጣቦች አሉኝ። 3ቱን ነጠብጣቦች ነካለሁኝ። 3ቱን ነጠብጣቦች ከነካው በኋላ ቪው እና አድ ማርክ የሚል አለኝ። ቪው ስለው የሚያሳየኝ ኮንቲኒየስ አሰስመንቱን ነው።
ይሄ ግሩፕ አሳይመንት፣ ፕሬዘንቴሽን እና ክላስ ወርክ አሁን የጨመርኩትን ማለት ነው። ከዛ ቶታል ከ100 ያስቀምጥልኛል። እዚህ ጋር ቶታል ራሱ ኮምፒውተሩ ነው ማነው ሲስተሙ ነው የሚደምርልን። ግሩፕ እና ፕሬዘንቴሽን ዝም ብዬ ለሙከራ የሰራሁት ነበረ። እዚህ ጋር ክላስ ወርክ አሁን ነው ክሬት ያደረኩት፣ ምንም የሞላሁት ነገር የለም። ስለዚህ እንዴት ነው የምንሞላ የሚለውን ደግሞ እኔ ቀደም ቪዲዮ ነበር ያልኩት። 3 ነጠብጣቧን ነካውና አድ ማርክ የምትለውን ነካው። አድ ማርክ የምትለውን ስትነኩ ይሄው እዚህ ጋር እንዲያመጣልናል። ቀደም እንዳልኳችሁ ከዚህ በፊት ግሩፕ እና ፕሬዘንቴሽን ለመሙላት ሞክሬ ነበር። አሁን ክላስ ወርክ አዲስ ነው ክሬት ያደረኩትኝ። ቶታሊ ማርኩን ራሱ ነው እየደመረልን የሚሄደው። እኛ ምንም ማስገባት ብቻ ነው ከኛ የሚጠበቀው። ስለዚህ ክላስ ለመሙላት ነው የፈለኩትኝ። ክላስ ወርኩን ከ10 ነው የምሞላው። ለምሳሌ አንደኛ አብዱል ፈሪድ ካሳሁን የሚባል ልጅ ክላስ ወርክ በሴሚስተሩ ከማርክ ሊስቴ ላይ ያያየው ወይም ማስታወሻ ከያዝኩበት ወረቀት ላይ ያያየው እዚች ቦክስ ላይ አስገባለሁኝ ማለት ነው። ለምሳሌ ይሄው ክሊክ አረኳት፣ ቁጥር ላስገባ ነው 10 አስገባው። ቀጥሎ ላለው ተማሪ የሰጠሁት ማርክ ማክሲመም ቫልዩ 10 ስለሆነ ከ10 በላይ ቁጥሮችን ብነካ ያስገባልኛል። ምክንያቱም ሊሚት እስከ 10 ስለሆነ የተሰጠው ማለት ነው። ቅድም ስናስገባ ቫልዩን ከ10 ስላልነው። አሁን ለምሳሌ 12 ብለው ይመልስብኛል፣ 15 ይመልስብኛል፣ 20 ይመልስብኛል፣ 10 ይሰራል። ስለዚህ እስከ 10 በሰጣችሁት ቫልዩ ልክ ከሰጣችሁ ቫልዩ አሁን አንዳንዴ ማርክ ሊስታችን ላይ ከ10 ፈትነን ቦነስ ያለው ጥያቄ +1 ልናደርግ እንችላለን። እነሱን ምናልባት ሌሎች ማርኮች ላይ ጨምራችሁ ብታስገቡት ነው የተሻለ የሚሆነው። እዚህ ላይ በሰጠነው ቫልዩ መሰረት ከዛ በላይ መቀበል ስለማይችል ማለት ነው። 5 ቀጥሎ 9 8 እያላችሁ ታስገባላችሁ በዚህ መሰረት ማለት ነው። ነገር ግን እንዲህ ብላችሁት አሁን ልክ እንደ ኤክሴል ላይ ወርድ ላይ እንደምንሰራው ሴቭ ካላላችሁት አታገኙትም። ይሄን መለሳችሁ ሴቭ እንዴት ነው የምንለው? ኮምፒውተራችሁ ላይ ከሆነ ከስር ታገኙታላችሁ። አሁን የኔ ተማሪዎች 45 ናቸው። ከ45ኛ በታች ላይ አድ ማርክ የምትላለች እዚህ ጋር አትታየንም። ምናልባት ሳሳነሰው የምትታይ ከሆነ እንሞክር። ዙም ኦኬ፣ አድ ማርክ የምትል እችት መጣ ነበር። እንግዲህ ምንም ማድረግ አይቻልም። ስልክ ላይ ስለሆነ አልታይ ብላለች። ግን ሊመጣላችሁ የሚችለው ስልካችሁ ምን ስታረጉት ነው? ሮቴሽኑን ካበራችሁት እና ስልካችሁን ስታዞሩት ከስር ታገኟታላችሁ ማለት ነው። እኔ ላይ በደንብ እየታየችኝ አይደለም፣ ግን የምትታያችሁ ከሆነ እዚች ጋር ምን አለች? ሰማያዊ ነገር አለች። የስልኬ ትንሽ ስለከለላት ነው። ሌሎቻችሁ ስልክ ላይ ወይ በሌላ ዌብ ብራውዘር የሚመጣ ከሆነ እኔ እንጃ ስላላየሁትኝ እቺ ሰማያዊዋ ማለት ከስር ያለችው አድ ማርክ የምትለች ማለት ነው። ልክ እንደ ሴፍ እንደምንጠቀማት ማለት ነው። እሺ ኦኬ፣ ዙሚንጉን ሳስተካክለው አሁን ተለቅ ሳረገው መጣልኛለች። እቺት እዚች ጋር የምትታያችሁ ከሆነ አድ ማርክ የምትለው እቺትና እሷን እንነካታለን። አድ ማርክ ሴቭ እንዲያደርግልን ማለት ነው። ይሄው ሰክሰስፉሊ የሚል ጽሁፍ እዚህ ጋር አምጥቶልናል። ሰክሰስፉል ወይም ሰክሰስ ተደርጓል፣ ይሄ ማርክ በስርዓት ገብቷል የሚል ጽሁፍ ያመጣልናል ማለት ነው። ስለዚህ እቺን አድ ማርክ የምትለውን ለማግኘት የስልካችሁን ዙም ትንሽ ማጠለቅ ይኖርባችኋል ማለት ነው። ስለዚህ ሌሎችንም ተግባራቶች አክቲቪቲዎች በዚህ መልኩ ነው ዲስትሪቢዩት የምታደርጉት፣ እንዲሁም ለተማሪዎቻችሁ የምትሞሉት በእንደዚህ አይነት መንገድ ነው ማለት ነው። ምናልባት ከማርክ መሙላት ጋር ተያይዞ ሌላ የቀረን ነገር ካለ ለመጨመር ያህል እዚሁ ጋር አሁን ሞልቼ ነበረ የተማሪዎችን ውጤት ፈርስት ሴሚስተር ላይ ያለውን ቪው ላረገው ነው። ስቲል ይሄው ክላስ ወርክ ሞልቻለሁ። ይሄው እስከዚህ ድረስ ሞልቼ ነበረ፣ አስቀምጦልኛል። ድምሩንም ራሱ እየደመረ አስቀምጦልኛል ማለት ነው። አንድ ቁጥር ላይ ያለው ልጅ 10 5 10 ቶታል 25 ብሎ አስቀምጦልኛል። ይሄንን ነገር ፕሪንት አድርገን መያዝ ብንፈልግ እዚቹ ጋር ከላይ 3 ነጥብ አለች፣ 3 ነጠብጣብ አለች። እሷን 3 ነጠብጣብ እንነካለን።
እንዳትሳሳቱ ታዲያ ይሄኛው እዚህ ጋር የምታገኙት 3 ነጠብጣብ የብሮዘሩ ነው። አሁን የዚህ ፕላትፎርም ወይም ደግሞ የዚህ ዌብ ፔጅ 3 ነጠብጣብ የምላችሁ እቺኛዋ ነች፣ እቺ ከስር ያለችው ማለት ነው፣ እንዳትሸወዱ። ስለዚህ እቺን 3 ነጠብጣብ ነካለሁኝ። ከዛ ኤክስፖርት አስ ፒዲኤፍ በፒዲኤፍ መልክ ዳውንሎድ አድርጎ ስልካችን ላይ ያስቀምጥልናል ማለት ነው። ከዛ በፈለግነው ሰዓት እኛ ከስልካችን ዳውንሎድ አድርገን መጠቀም እንችላለን ማለት ነው። አሁን ሴቭ ያደረኩት ነገር ይሄው ዳውንሎድ ሆኖ ከፍቶልኛል ማለት ነው። አሁን ከኔ የሚጠበቀው ነገር ምንድነው? አንድ የሚጠበቅብኝ ነገር ይሄን ፕሪንት ካረኩ በኋላ እዚች ጋር መፈረም ብቻ ይሆናል ማለት ነው። አይኑንም ራሱ ስለሚያወጣልኝ ማለት ነው። በቀጣይ በዚህ ቪዲዮ ብዙ ነገሮችን የምንሰራ ይሆናል። ከአንደኛ እስከ 3ኛ ክፍል ይችን ነው የምታጠቃልለው። ከአራተኛ እስከ 5ኛ ክፍል ወይም 4 እና 5 ደግሞ ይኸው በሴሚስተር ውስጥ እነዚህን ማርኮች ነው አንድ ተማሪ በእነዚህ ማርኮች ነው ኢቫሉዌት መደረግ ያለበት። ከ6ኛ እስከ 8ኛ ክፍል ያላችሁ ደግሞ ይኸው እስከ ፋይናል ድረስ ያለውን በዚህኛዋ በእነዚህ ዲስትሪቢዩሽን መሰረት ነው እዛ ሲስተም ላይ ሄዳችሁ የምታስገቡት። ዲስትሪቢዩሽን ታይፕ ሲላችሁ ኩዊዝ ከ5 ቫልዩ፣ ክላስ ወርክ ትላላችሁ ከ4፣ ሆምወርክ ከ4፣ ግሩፕ ወርክ ከ4 እያላችሁ ሁሉንም ነው እነዚህን እንዳለ እዚህ ጋር ያሉትን 11ዱም አክቲቪቲዎች እዛ ላይ መግባት አለባቸው። ከ6 እስከ 8 ያላችሁ 4 እና 5 የሆናችሁ እዚህ ጋር 10 አክቲቪቲዎች መግባት አለባቸው ማለት ነው። ከ1 እስከ 3 ያላችሁ ደግሞ እዚህ ጋር ያሉ 7 አክቲቪቲዎች ማስገባት ትችላላችሁ ሲስተማችሁ ላይ ዲስትሪቢዩሽን ታይፕ የሚለው ጋር እነዚህን ማስገባት ትችላላችሁ ማለት ነው። በቀጣይ ቪዲዮአችን ደግሞ ተማሪዎችን በሴክሽን እንዴት ነው አሳይን የምናደርገው፣ ተማሪን ከክላስ ወደ ክላስ እንዴት ነው ትራንስፈር የምናደርገው፣ ሴክሽን ቱ ሴክሽን ትራንስፈር፣ ሌሰን ፕላን እንዴት ነው የምናስገባው፣ እንዴት ነው ሪፖርት የምናደርገው፣ የተማሪ አቴንዳንስ እንዴት ነው የምንይዘው፣ ተማሪ ክፍል ውስጥ እንዴት ነው ግሩፕ ክሬት ማድረግ የምንችለው፣ ግሩፕ ሜምበሮች እንዴት ነው ሰሌክት የምናደርገው፣ እንዲሁም ደግሞ ክላስ ሞኒተር እንዴት ነው የምንመርጠው የሚሉት እኒህ ተግባራቶች እንዳለ እያንዳንዱ የመምህራን ተግባር ስለሆኑ ሌሎችንም እዚህ ሲስተም ላይ የሚገኙ ተግባራቶችን በቀጣይ ቪዲዮ ይዘን የምንመጣ ይሆናል። ነገር ግን እነዚህን መሰሎች እና ሌሎችም የኢስኩል ተግባራት ወይም አተገባበር ላይ ያሉ እዚህ ሲስተም ላይ ያሉ ተግባራቶችን አብዛኞቻችን አዲስ ስለሆነ ለመላመድ ትንሽ ከበድ ስለሚለን በቀላሉ ሁሉም መምህር እንዲያገኘው ሁላችሁም በተቻላችሁ መጠን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ ባይ